በዓለም ጋብቻ መታየት የአሕዛብ ጋብቻ እንጂ ክርስቲያን ጋብቻ አይደለም። የክርስቲያን ጋብቻማ በክርስቶስ ሥጋና ደም ይደረግ እንኳን ታዩ በዓለም አይደለም። ቤተ ክርስቲያን በሥጋው ደሙ አንድ አድርጋት በአደባባይ ካባ አልብሳል ተክሊል አድርጋል መርቃ ሰርተፊኬት ከሰጠች በኋላ ሰርጉ ተጠናቋል፣ አልቋል። ከዛ ጋር ያለቀው ሰርጉ። ከዛ በኋላ ያለው ጉዳይ የይሉኝታ ጉዳይ ነው። እንደው ዝም ብለን እንደው ለቤታችን ከምንገባ እንደው ጓደኞቻችን ትንሽ ዘመዶቻችን ትንሽ እንጥራ አዳራሽ ላይ ይወጣ ደግሞ ቤተሰብ ምንስ የገሌን በልቼ እንትናን በልቼ እንዴት እቀራለሁ ያለ የሚባለው ነገር ይሄ ከቤተ ክርስቲያን እውቅና ያለው በቃ አልቋል። ያ ለኛ ደስታ የሚደረግ ነው፣ ለቤተሰብ ደስታ የሚደረግ ነው እንጂ ጋብቻው በቤተ ክርስቲያን ተፈጽሞ አልቋል። ሁለቱም አንድ ሆኖ የሚታወጁበት ቀን በቅዳሴው አለቀ። ሰርተፍኬታችንን በአደባባይ ነው የምትሰጠን። ሽማግሌዎችን እዛው በአደባባይ ያስፈርማ በሉ ጋብቻችሁን የገባችሁትን ቃል ኪዳን እንድትጠብቁ ብላ መንፈሳዊ ምክር ሰጥታ ትሸኘናለች። እንኳን በዛን ቀን የምናደርገው መንፈሳዊ መርሃ ግብር እያልኩሽ ነው። በአደባባይ አዳራሽ ብንዘምር ቢሰበክ ይሄ ሁሉ ለቤተሰብ ደስታ እኛም ብሎ ለሚመጣው ሰው ትምህርት እንዲያገኝ ነው እንጂ ጋብቻው ተፈጽሞ አልቋል ምንም። ስለዚህ እንደው የሚቀር አለ የምንለው የለም ማለት ነው። ራሱ በነገራችን ላይ አንዱ የምትከታተሉ ሰዎች በጣም ግንዛቤ ያስፈልጋል፣ መገናዘብ ያስፈልጋል። ያልኩት አንዱ ይሄንን ነው። ጋብቻ ሶስት አካላት ከሌሉት ጋብቻ ተከናውኗል አይባልም። ባል፣ ሚስትና እግዚአብሔር ከሌሉ። ስለዚህ በእኛ የዓለም የጋብቻ ህይወት ውስጥ እግዚአብሔር ስለሌለ ጋብቻ ተፈጽሟል ማለት አንችልም። በጣም ብዙ ሰው ራሱን ነው የሚሸውደው። በዚህ መንገድ የሚኖረው በእግዚአብሔር ቸርነት ነው፣ ግን ደስታውን ሁሉ ለዓለም ያደርጋል። መጽሐፍ ምንድን ነው የሚለው? ደስታችሁን ሁሉ ለእግዚአብሔር ክብር አድርጉት። ስንጋባ ደስ ብሎን አይደለ? ከኛ ጋር ደስ ይበላችሁ ብለን ሰዎች የምንጠራው። ስለዚህ በዛ ደስታ ማን ይክበርበት? እግዚአብሔር። እንዴ ትዳር እንዲሰጠን ለምን እንዴት ትዳር የሰጠንን አምላክ በሰርጋችን ሳናመሰግነው እንዴት በዘፈንና በዳንኪራ ሰይጣንን ወደ ትዳራችን እንጋብዛለን? ብዙ ሰው እኮ እንደዛ ነው እያደረገ ያለው። በሰርጉ ቀን ይዘፍናል፣ ይጨፍራል፣ ይዘላል። ከዚያስ ሰይጣን አብሮት ይዘላል፣ ሰይጣን አብሮት ይገባል። ምንም እኮ ነው። የዮሐንስን አንገት እኮ ተቀልቶ እንዲህ ያለ እኮ ሰማዕትነትን እንዲቀበል ያደረገ እኮ ዘፈን ነው። ምንም ግልጽ እኮ ነው። ይሄ ምን ምናሽ ሆኖ ነገር አይደለም። ገላትያ ምዕራፍ 5 የሥጋ ፈቃድ የተገለጡ ናቸው ከተባሉት ውስጥ አንዱ እኮ ዘፋኝነት ነው በዚህ። ስለዚህ ሰው እግዚአብሔርን አምኖ እንዴት ይዘፍናል? እግዚአብሔርን አምኖ እንዴት የዓለሙን ነገር ይፈልጋል? ስለዚህ አንዱ ደስታችንን ለእግዚአብሔር ማድረግ የሚለውን ነገር ይሄ ማወቅ በጣም የሚለው ነው። ሁለተኛ ምን አይነት ደግሞ አንድምታ አለው መሰለሽ? በመንፈሳዊ ሁኔታ በቤተ ክርስቲያን ስርዓቱ ተፈጽሞ ሁሉ ነገር አልቆልን ወደ ዓለም የምንሄድ ከሆነ በቤተ ክርስቲያን የተፈጸመልኝ ስርዓት የጎደለ ነገር አለ፣ ሙሉ አይደለም፣ የሚቀር አለ ወደ ማለት ትርጉም ያስኬዳል። ቤተ ክርስቲያን ደግሞ ኖራለች፣ እኛን አስተካክላ አንጻ እድሜ ገደባችን ሁሉ አይታቆ በምክረ ካህን መተዳደር ትችላላችሁ ወይ ትተጋገዛ? ይሄ ሁሉ እኮ እንዴ እነሱ ብቻ ስለፈቀዱ እኮ መተው አይጋቡም። ካህኑ እኮ ይፈርማል፣ መተው ኃላፊነት እኮ ይፈርማል። የሚፈርመው ኃላፊነት መቀበሉን እኮ ነው። ከዚያ ሽማግሌዎች። ይሄ ሁሉ የሚደረገው ለምንድን ነው? ጋብቻ የተቀደሰ ተቋም ስለሆነ እኮ ሙሉ ነው በጋብቻ ህይወት። ስለዚህ ያንን ማሰብ ያስፈልጋል። ስለዚህ አንዱ ሙሉ አይደለም ብሎ እንደማሰብ ነው የሚሆነው። እንደውም ቅዱስ ዮሐንስ አፈወርቅ ምን ይላል መሰሎሽ? ሚስቶቻችሁን ለመውሰድ እየተዘጋጃችሁ ያላችሁ ባሎች ይላል በቃና ዘገሊላው እንዳደረጉት እነዚያ ሙሽሮች አድርጉ ይላል። እንዴት ያላችሁኝ እንደሆነ በቃና ዘገሊላ እነዚያ ሙሽሮች ያደረጉት ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱና ከሐዋርያት ጋር በመካከላቸው እንዲገኝ መጋበዝ
ማለት። ታዲያ እኛ በዘመናችን አሁን ይሄ እንዴት ማድረግ እንችላለን ካላችሁኝ፣ መልሱ ካህናት ደግሞ በእናንተ መካከል እንዲቆሙ አትፍቁ። ግልጽ ነው። ስለዚህ እየተጋባ ያለ ሰው በቃና ዘገሊላው እኒያ ሙሽራ እንዳደረገው እመቤታችንን ከልጇ ጋር መጋበዝ ነው፣ ከሐዋርያት ጋር መጋበዝ ነው። በቃ እኮ ሌላ አይደል። ስለዚህ ጌታን ከእናቱ ጋር ጋብዞ ሰው እንዴት ያለ ማሳብና ፍላጎት በሱ ህይወት ውስጥ ሊገባ ይችላል? ስለዚህ አንዱ ይሄ ነው። ከግንዛቤ ጥረት ያንንም ይሄንንም ከመፈለግ አባዜ መውጣት አለብን። ወዴት እየገባን እንደሆነ፣ ወደ ጽድቅ ህይወት ውስጥ እየተራመድን እንደሆነ፣ አብረን እየጸደቅን እንደሆነ፣ አብረን እየተጋገዝን እንደሆነ ወደምናስብበት ጋብቻ እየገባን ነገር ግን ስጋ እኔ እንደውም